ማንም የማይነግራችሁን 3 በኔትወርክ ማርኬቲንግ ስኬታማ የምትሆኑባቸውን ሚስጥሮች ልንገራችሁ። ላለፈው 9 ዓመት አካባቢ ኤምኤልኤም ቢዝነስን ወይም ኔትወርክ ማርኬቲንግን እየሰራሁ መጥቻለሁ። በእነዚህ 9 ዓመታቶች ውስጥ በገንዘብ ካለን ሚሊየንስ ሜክ አድርጌበታለሁ። በእነዛ ጊዜያቶች ውስጥ ስኬታማ እንደሆን ያደረገኝ 3 ሚስጥሮችን ልንገራችሁ። እናንተ እነዚህን ነገሮች አውቃችሁ መጠቀም ከቻላችሁ እመኑ በአጭር ጊዜ ውስጥ እዚህ ኢንዱስትሪ ላይ ውጤታማ መሆን ትችላላችሁ። ሰላም፣ ሄለን ነኝ። ኦንላይን ቢዝነስ ላይ ኢንተረስት ካላችሁና ስለ ኦንላይን ቢዝነስ ማወቅ መስራት የምትፈልጉ ሰዎች እዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አብራችሁ። መልካም። የመጀመሪያው እንግዲህ the power of duplication የምንለው ኔትወርክ ማርኬቲንግ ላይ የምንሰራ ሰዎች ትልቁ ምንድነው ቲምወርክ ነው። የግል ኢፈርት አይደለም፣ ብቻችሁን የምትሰሩት ስራ አይደለም። ብቻችሁን የእናንተን ኢፈርት ብቻ ፈልገው ወይም በእናንተ ኢፈርት ብቻ ውጤታማ የሚሆኑ ቢዝነሶች አሉ። ኔትወርክ ማርኬቲንግ ላይ ስንመጣ ግን ቲምወርክ ነው ትልቁን ድርሻ የሚጫወተው። ብቻችሁን ሰርታችሁ የት የምትደርሱት ነገር የለም። ነው የቲም ቢውልድ አድርጋችሁ በቲም የምትሰሩት ወይም በቲም የምታመጡት ውጤት ነው የሚቀይራችሁ ወይም ውጤታማ የሚያደርጋችሁ ወይም ስራው ይሄንን ዲማንድ ያደርጋልና the power of duplication ታዲያ እዚህ ጋር ምን ሚና ይጫወታል ካላችሁ ነው ኔትወርክ ማርኬቲንግን ስንሰራ እንግዲህ መሰረታዊ 4 ስራዎች የምንላቸው አሉ። ፕሮስፔክት ማድረግ፣ ፕሬዘንቴሽን መስጠት፣ ፎሎ አፕ፣ ኢነብሊንግ እያለን ብዙ ጊዜ የምናነሳቸው ደጋግመንና እነዚህ ስራዎች እየሰራችሁ እናንተ በግል ያ ማለት እናንተ የምትሰሩት ስራ የለም ማለት አይደለም። በግል የምትሰሯቸው ስራዎች አሉ። በግል የምንሰራቸው ስራዎች እንዳሉ ሆኖ ግን የምንፈልጋቸውን ውጤት ለማምጣት ግን ቲምወርክ ትልቁን ድርሻ ይወስዳል ነው። በግል የምትሰሯቸው እናንተ የገባችሁን የምታደርጓቸውን ቢዝነሱ ላይ ውጤታማ እንድትሆኑ ያደረጋችሁን ወይም የሚያደርጋችሁን እነዛ የምትሏቸው ስራዎቻችሁን ዱፕሊኬት ማድረግ አለባችሁ ቲሞቻችሁ ላይ። ያ ማለት ምንድነው? ለምሳሌ እንበልና በቀን 10 ሰው ኦር 5 ሰው ዴይሊ ፕሮስፔክት ታደርጋላችሁ ወደዚህ ቢዝነስ። ከዛ ደግሞ ፕሬዘንቴሽን በቀን ለ5 ሰው ገለጻ ትሰጣላችሁ። በቀን ደግሞ ልክ እንደዛው 5 ኦር 10 ሰዎችን ፎሎ አፕ ትሰራላችሁ ኦር ኢነብሊንግ ታደርጋላችሁ፣ የማስቻል ስራዎችን ትሰራላችሁና እነዚህን በምታደርጉበት ሰዓት ብዙ ጊዜ ዱፕሊኬሽን ላይ ምን አይነት ፓወር አለ መሰላችሁ? ላይክ አዝ ኤ ሊደር ቲሞቻችሁን ምንድነው የምታደርጉት? ይሄንን አድርግ፣ ይሄንን ስራ ለምን ዛሬ 5 ሰው ፕሮስፔክት አድርግ፣ ትእዛዝ አይደለም የምንሰጠው። 5 ሰው ፕሮስፔክት አድርግ፣ 10 ሰው ፕሮስፔክት አድርግ። የታለ 5 ሰው ያደረገው የታለ 10 ሰው ያደረገው አይደለም ማለት ያለብን እኛ ራሳችን እያደረግን እኛ ራሳችን እየሰራን እያደረግን ስናሳያቸው ምን ማለት ይችላል? ውጤት መምጣት ይችላል። እኛ ራሱ የራሳችን ስኬጁል አለን። የራሳችሁ ግብ ታርጌት አለ አይደለም? ለምትፈልጉት ነገር ያስቀመጣችሁት ወይም የምትሰሯቸው ነገሮች አሉ። እነዚህ አክሽን በየቀኑ እለት የምናደርጋቸው ስራዎች አሉ። ዛሬ በቀን ለምሳሌ 5 ሰው ከሆነ ፕሮስፔክት የምታደርጉት ወይም 10 ሰው ያንን እያደረጋችሁ አሳዩዋቸው። አብራችሁ ቲሞቻችሁን አድርግ እያለን ሳይሆን አብረን እያደረግን ኦኬ the power of duplication እያደረግን በምናሳየው ሂደት ትልቁን ታርጌቱን ይመታላችኋል። ሰዎችን አድርጉ ከማለት አብረዋችሁ ቲሞቻችሁ ስታደርጉ እንዲያዩዋችሁ አድርጉ። በቀን ምን ያህል ገለጻ ትሰጣላችሁ? በቀን ምን ያህል ሰዎችን ፕሮስፔክት ታደርጋላችሁ? እንዴት ነው ፎሎ አፕ የምታደርጉት? ከዛስ አብራችሁ እየሰራችሁ አስይዟቸው፣ አብራችሁ እየሰራችሁ አሳዩዋቸው። እናንተ እያደረጋችሁ እየሰራችሁ ስትሄዱ ዱፕሊኬሽን አድርጉ ሳትሏቸው ያ ነገር ራሱ እነሱ ጋር እናንተ ጋር ያለው የስራ ሂደት ኦር ኳሊቲ ብቻ ምንም በሉት ያ ዱፕሊኬት ተደርጎ ታዩታላችሁ ቲሞቻችሁ ላይ። ለምን? በማድረግ የምታሳዩዋቸው ትልቅ ፓወር ስላለው ሳትሏቸው ዱፕሊኬሽን ነው ብላችሁ ሳታስተምሯቸው ሳትሏቸው ቁጭ ብላችሁ ትሬኒንግ መስጠት ማውራት ሳይጠበቅባችሁ ያንኑ ሲያደርጉ ታዩዋቸዋላችሁ። ለምን? ከላይ የሚከተሉት አምናዋችሁ የገቡት ሊደሮች እናንተ ናችሁ። የሚከተሉት እናንተ የደረሳችሁበት ቦታ ለመድረስ ነው ምን እያሉ ያሉት ከስር እየመጡ ያሉት። በዚህ ልክ ምን ማለት እንችላለን? ዱፕሊኬት ማድረግ እንችላለን። ኔትወርክ ማርኬቲንግ ላይ ዱፕሊኬሽን ትልቁን ድርሻ ይወስዳል ነው። ሌላው ደግሞ የዱፕሊኬሽን ጥቅሞች ምንድናቸው የሚለው ስናይ የእናንተ ገቢ በእናንተ ላይ ዲፔንድ የሚሆን አይደለም። ለምሳሌ ኔትወርክ ማርኬቲንግ ላይ ቲምወርክ ነው ስንል የኛ ገቢ ኦንሊ በእኛ ላይ ዲፔንድ ብቻ አያደርግም። አዝ ኤ ቲም ነው ምን የምንለው
ውጤቱንም ትልቅ ውጤት ማምጣት የምንችለው ተባብለናል። ያ ማለት የግል ስራ ቢሆን ማክሲመም 24 ሰዓት ነው የሚኖራችሁ። ከ24 ሰዓት ውስጥ ማክሲመም መጠቀም ያለባችሁን ሰዓት ተጠቅማችሁ ነው የግል ኢፈርታችሁን ብቻ ከናንተ ብቻ በእናንተ ኢነርጂ በእናንተ አንድ ናችሁ። በእናንተ አንድ ሰው ያላችሁ 24 ሰዓት ነው። ባላችሁ 24 ሰዓት ውስጥ የምትችሉትን ድረስ ነው ተጠቅማችሁ ልትሰሩት የምትችሉት። የምትጠቀሙትን ጉልበት የአንድ ሰው ነው የሚሆነው። ኔትወርክ ማርኬቲንግ ላይ ግን የቲም ነው ሲባል ቲም ቢልድ እያደረጋችሁ እናንተ የገባችሁ የደረሳችሁበትን ያያችሁትን የደረሳችሁበትን ነገር የጠቀማችሁን እንደናንተ ለምትቀርቧቸው ለጥቂት ሰዎች ነው የምታስተላልፉት። ሰው አሁን እየሰራችሁ ያላችሁት እንግዲህ ምንድነው? ለምሳሌ እኔ በምሰራው ከሄደን ፖፖ ምንድነው ፖፖ ላይ እንዴት ሰራለሁ ብሰራ ምን ተጠቀማለሁ የሚሉ እነዚህ ትክክለኛ መረጃዎች ለቲሞቻችሁ ለምትወዷቸው እንዲለወጡ የጠቀመንን ነገር ለሌሎች እንዲጠቀሙ የምንፈልገውን ሼር አደረገን። ሶ ቲም ቢልድ እያደረግን መጣን። ሶ ልክ ቲም ቢልድ ካደረግን በኋላ አለቀ። እነሱም ዱፕሊኬት እየተደረገ እነሱም እንደዚህ እየሰሩ እያለ የሆነ ሰዓት ኮንትሮል የማታደርጉት ነው። ሶ እዚህ ጋር ምንድነው የግል ውጤት ብቻ አይደለም ስላችሁ፣ ለምሳሌ ቅድም እንዳልኳችሁ የእናንተን ኢፈርት የሚፈልግ ቢዝነስ ማክሲመም 24 ሰዓት የአንድ ሰው ነው ሊሰራው የሚችለው። የአንድ ሰው ኢነርጂ ነው እዛ ጋር ልትጠቀሙ የምትችሉት። እዚህ ጋር ግን በሰዓት በጣም ብዙ ለእናንተ የሚሰሩላችሁ ስትሮንግ ቲም ቢልድ ካደረጋችሁ ጥሩ አድርጋችሁ ዱፕሊኬት ማድረግ ከቻላችሁ ምን መሆን ይችላል ማለት ነው። በሰዓት ለምሳሌ በ24 ሰዓት ውስጥ የሚሰሩ እንበልና 10 ሰው 20 ሰው በስራችሁ ዳይሬክት ካለ 20 ሰው እንኳን አለ እንበል። እነዚህ 20 ሰዎች የሚሰሩት አት ኤ ታይም ለእናንተ ቲም ወርክ ስለሆነ የሚደርሳችሁ ኮሚሽን የሚመጣላችሁ ኢንካም አለ። እነዚህ 20 ሰዎች በተመሳሳይ ሰዓት እንበልና ከ24 ሰዓት ውስጥ 8 ሰዓቱን ቢሰሩ 8 በ20 አድርጉትና ያን ያህል ሰዓት ለእናንተ እየተሰራ ነው ማለት ነው። ሰምቱታት ለነዛም ደግሞ የራሳቸውን 20 ቢያመጡ እነዛም 20 ሰዎች ከ24 ሰዓቱ 8 ሰዓቱን ሶስተኛ ጀነሬሽኖቹ ልክ እንደዛ ቢሰሩ አት ኤ ታይም ለነዚህም እንደዛ እየተሰራ ነው ለእናንተም እያለ በሰዓቱ ውስጥ በ24 ሰዓት ውስጥ በጣም ቲሙ ለራሱ ሲል እዚህ ጋር አንድ ነገር ክሊር ላድርግላችሁ፣ ምናልባት እንዳላስታችሁ ለራሱ ሲል ነው ይሄ ሁላ ሰው ይሰራ የራሱን ህይወት ለመቀየር ነው። ኖት ዘ ኦንሊ ከላይ ያለውን ሰው አንዳንዴ ኔትወርክ ማርኬቲንግ እና ፒራሚድ ስኪም የሚባሉትን በደንብ ለይተን እንግዲህ በሌላ ቪዲዮ እዚህ ጋር መጣላችኋለሁ። ስለነዚህ ሁለት ነገሮች በደንብ ለማብራራት ሞክራለሁ። ብዙ ሰው ኔትወርክ ማርኬቲንግ ከፒራሚድ ስኪም ጋር የሆነ አንድ ሰው ብቻ ነው የሚጠቀመው ያ ሰው ኮንተንት ካላለ ብለን የምናስባቸው ነገሮች አሉና ኔትወርክ ማርኬቲንግ እና ፒራሚድ ስኪም ቶታሊ ልዩነት አላቸው። ሶ ማንም እዚህ ቢዝነስ ላይ ሲሰራ ኔትወርክ ማርኬቲንግ ላይ ሲሰራ ለሰሙዋን ሲል እኔ ለከላይ ላሉ ሰዎች ኦፍ ኮርስ ረድተውኛል፣ አግዘውኛል፣ አሰርተውኛል። ነገር ግን ለነሱ ስል ማደርገው አንድም ነገር የለም። አንድም ሰዓት የነሱ ገቢ ያነሰ ገቢያቸው እንዳይቋረጥ ገቢያቸው እንዳያንስ እነሱ ጥሩ ኮሚሽን እንዲያገኙ ብዬ የሚሰራው ነገር የለም። የራሴን ህይወት ግን የራሴን ድህነት ለመቀየር ፋይናንሻል ፍሪደም ለማግኘት ብዬ በምሰራባቸው በመሄድባቸው ሂደቶች ግን ከኔ ጋር እንደኔ ኔትወርክ ማርኬቲንግን መስራት የወደዱ ሰዎችን ይዤ ሲሄድ ግን እነሱ ጋር አብሬ ቲም ወርክ በቲም እየሰራሁኝ ዱፕሊኬት እያደረኩኝ የምፈልጋቸውን ሪዛልቶች እያመጣሁ ነው። ሴምቱታት ይሄን ነው የምታደርጉት። እዚህ ኔትወርክ ማርኬቲንግ ላይ በሰዓት በጣም ብዙ ለእናንተ የሚሰሩ ሰዎች ይኖራሉ። አት ኤ ታይም ደግሞ እነሱም ደግሞ እንደዛ እያለ ቲሙ ታች ድረስ እየሄደ ይመጣልና በ24 ሰዓት ውስጥ በጣም ብዙ ሰዓት አዝ ኤ ቲም ነው የምትሰሩ። ሁሉም ለራሱ ሲል ቢሰራ አዝ ኤ ቲም ግን ከእያንዳንዱ ከእናንተና ከቲማችሁ በሚኖረው ቶታል ኮሚሽን ፐርሰንቷ ትንሽ ልትመስል ትችላለች። ነገር ግን የሆነች ፐርሰንት ኮሚሽን እናንተ ጋር ሲመጣ ያ የፋይናንሻል ፍሪደምን ይሰጣል። ዱፕሊኬሽንን በአግባቡ ሰርተናል ወይም የኛ ገቢ በእኛ ላይ ብቻ ዲፔንድ አያደርግም የምንለው ከዛ አንገል ነው። ሌላው ቲሞቻችሁ ያለ እናንተ በአግባቡ እንዲሰሩ ነው። የዱፕሊኬሽን ጥቅሙ ሌላኛው ምንድነው? ቲሞቻችሁ ያለኛ በአግባቡ እንዲሰሩ ያደርግልናል ወይም ያስችለናል። ምክንያቱም እዚህ ፕላትፎርም ላይ እንግዲህ በደንብ አንደርስታንድ አድርጎ ፖፖ ምንድነው፣ ፖፖ ላይ እንዴት ነው የምሰራው፣ ብሰራ ምን እጠቀማለሁ የሚሉ መረጃዎችን በደንብ አወቀ ማለት እንዳልኳችሁ የመጀመሪያ ሲመጡ ታሰለጥኗቸዋላችሁ፣ ታሳውቋቸዋላችሁ፣ የማስቻል ስራ እነሱ ላይ ትሰራላችሁ። ዛሬ ላይ እናንተ የምትሰሩት እዚህ ቢዝነስ ላይ እየሰራችሁ ያላችሁ ሰዎች የምትሰሩት ለሰሟን ብላችሁ ነው። ለምሳሌ እኔ ቲም ውስጥ ያለ ሰው ሄላስ ኮሚሽኗን እንዳይቀንስ
ሄላስ እኮ ጥሩ ስለሆነች ጥሩ ኮሚሽን እንድታገኝ ምናምን ብሎ ለኔ አዝኖ የሚሰራ ሰው አለ? በፍጹም አንድ ሰው አይኖርም። እኔንም ጨምሮ ከኔ በላይ ያሉ ሰዎች አከብራቸዋለሁ፣ ወዳቸዋለሁ። በጣም ብዙ ጠቅመውኛል፣ ረድተውኛል፣ ውጤታማ እንደሆን ቁጭ አድርገው አሰልጥነውኛል። ፕላትፎርሙ ምንድነው በደንብ እንዳውቅ አድርገውኛል። ፖፖን በደንብ እንዳውቅ አደረጉኝ። ከዛ እንዴት ነው የምሰራው፣ ብሰራ ምን እጠቀማለሁ የሚለውን ትጥቆች አስያዙ። ከዛ በኋላ ግን ልክ በገባኝ ሰዓት ግን ወጥቼ የራሴን ስራ ነው መስራት የጀመርኩት። ልክ እንደዚህ ለራሳቸው ብለው የሚሰሩ ሰዎችን ማፍራት ስንችል፣ ማብቃት ስንችል፣ ገብቷቸው አሁን ብዙ ጊዜ ሰው ማምጣቱ ላይ ብቻ አይደለም ትኩረት ማድረግ ያለብን። ዱፕሊኬሽን ላይ ምንድነው የመጡ ሰዎችን በደንብ ፎሎ አፕ እየሰራን በደንብ ፎሎ እያደረግን የመጡ ሰዎች ግን በአግባቡ ፕላትፎርሙ ገብቷቸው ለራሳቸው ብለው እንዲሰሩ የማስቻል ወይም የዱፕሊኬሽን ትልቁን ሚና ይጫወታል ልላችሁ ነው። የመጀመሪያው እንግዲህ the power of duplication አንደኛው ሚስጥርና ጥቅም ይሄንን ይመስላል። ሁለተኛው ደግሞ ፕሪሰሌክሽን ፊልተር የምንለው ነው። ይሄ ፕሪሰሌክሽን ፊልተር ለምንድን ነው የሚጠቅመን ካላችሁ ፕሮስፔክት ከማድረጋችሁ በፊት ሰዎችን ወደዚህ ቢዝነስ ከመጋበዛችሁ በፊት ፊልተር አድርጋችሁ ለዚህ ቢዝነስ ወይም ለዚህ ስራ ለኔትወርክ ማርኬቲንግ የሚጠቅሙ የሚሰሩ ሰዎች ፊልተር አድርጋችሁ ኢንተረስት ያላቸውን ሰዎች ፊልተር አድርጋችሁ የምታመጡበት መንገድ ነው። ያ ማለት ምንድነው? ለምሳሌ ዝም ብላችሁ ሁሉንም ሰዎች ኦንላይን ቢዝነስ ስለተባለ ብቻ ሁሉንም ሰዎች አንድ ላይ አምጥታችኋቸው ኔትወርክ ማርኬቲንግን መስራት ወይም በቲም መስራት የማይፈልጉ ምንድነው ኮሚትድ ሆነው ፎከስድ ሆነው የማይሰሩ ሰዎችን መሰብሰባችሁ ወይም ኢንተረስት እዚህ ቢዝነስ ላይ የመስራት ኢንተረስት የሌላቸውን ሰዎች ዝም ብሎ ቁጥሩን ብቻ መሰብሰባችሁ ለእናንተም ለነሱም የእናንተንም የነሱንም ጊዜ ማቃጠል ነው የሚሆነው። ሰው ምንድነው እዚህ ጋር አስቀድመን ፕሮስፔክት በምናደርግበት ሰዓት አስቀድመን ፊልተር አድርገን የምናመጣባቸው መንገዶች ቢኖሩ፣ ምክንያቱም የእናንተ ታርጌት ኦዲየንሶች አሉ አይደል? እዚህ ፕላትፎርም ላይ መጥተው ኔትወርክ ማርኬቲንግን እንዲሰሩ ፖፖን እንዲሰሩ የምንፈልጋቸው የኛ ታርጌት ኦዲየንስ አለ። ሁሉም ሰው በአንድ አይነት ቢዝነስ በአንድ አይነት ስራ ውጤታማ ካልሆነ አንልም ዓለም ላይ ሁሉም ሰው ውስጡ ባለው በኢንተረስቱ ደስተኛ ሆኖ በሚፈልገው ወይ ሲሰራ ነው ውጤትን ማምጣት የሚችለው። ስለዚህ ልክ እንደዛው ኔትወርክ ማርኬቲንግን መስራት የሚፈልጉ በዜሮ ካፒታል ተነስተው ኮሚትድ ሆነው በቁርጠኝነት ሰርተው ከዛ ደግሞ በአግባቡ ሰርተው ጊዜያቸውን ኢንቨስት አድርገው በቲም መስራት ኢንተረስት ኖሯቸው የሚሰሩ ሰዎች በጣም ብዙ ሰዎች አሉ። ግን ከእነዚህ ዓለም ላይ ካሉ ሰዎች እነዛን ፊልተር አድርጋችሁ ማውጣትና በራይት ፐርሰኖችን እናንተ ጋር መሰብሰብ ይጠበቅባችኋል። ይሄን ማድረጋችሁ ራይት ፐርሰን እንድታገኙ ያደርጋችኋል። እንዴት መምረጥ እንችላለን የሚለውን የመጀመሪያ እነዚህ ሰዎች የስራ ፍላጎት አላቸው ወይ? መስራት መለወጥ ይፈልጋሉ? ሪሊ ከውስጣቸው መለወጥ የሚፈልጉ ሰዎች ከዛ ደግሞ ኮሚትድ ሆነው ዋጋ ለመክፈል ዝግጁ የሆኑት እያንዳንዱ ነገር ዋጋ ያስከፍላል። ይሄ ቢዝነስ የሚፈልገውን የሚጠይቀውን ነገር ዋጋ ለመክፈል ዝግጁ ናቸው ወይ? ከቲም ጋር ለመስራት በቲም አንዳንድ ሰው ነው ከሰዎች ጋር መስራት አልፈልግም በቲም መስራት አልፈልግም ሚል ሰው አለ። በቲም ለመስራት ዝግጁ ናቸው ወይ? ዋጋ ለመክፈል ይሄ የሚፈልገውን ቢዝነሱ የሚፈልገውን ስቴፖች ለመሄድ ሬዲ ናቸው የሚሉ ነገሮችን በደንብ አድርጋችሁ በምትሰሯቸው ማስታወቂያዎች ወይ ቀድማችሁ ፕሮስፔክት በምታደርጉበት ኤኒ መንገድ ፊልተር ማድረግ ትችላላችሁ። ብዙ ጊዜ እኔን ካያችሁ እነዚህ ትዕግስት ካላችሁ ቆራጥ ሆናችሁ መስራት የምትፈልጉ ከሆነ ጊዜ ያላችሁ ሰዎች በተቻለኝ መጠን እኔ በምሰራቸው ሶሻል ሚዲያ ማስታወቂያዎች ላይ ኦንላይን ቢዝነስ ስልክና ኢንተርኔት ያላችሁ ብቻ ነው ብዬ ብዙ ጊዜ ይሄን ሪከመንድ አላደርግም። ለምን በጣም ብዙ ሰዎች ይመጡና ይሄ ከሆነማ እኔ ይሄን መስራት አልፈልግም ይላሉ። እንትናቸውን ውሳኔያቸውን እናከብራለን። ለምን በቃ አይፈልጉም። ካልፈለጉ ካልሰራ ብለን የማይፈልጉ ሰዎችን ተጨነን እነሱን የሆነ እጅ ጥምዘዛ አድርገን ይሄ ጥቅሙን 100 ጥቅሞች የኔትወርክ ማርኬቲንግ ምናምን ብለን መሄድ የለብንም። ዋጋ ለመክፈል ዝግጁ የሆኑ ሰዎችን ከዛ ደግሞ ማደግ የሚፈልጉ ሪሊ መለወጥ ህይወታቸውን ማደግ የሚፈልጉ ሰዎችን በቲም መስራት የሚፈልጉ ሰዎችን ኮሚትድ ሆነው የሚሰሩ ሰዎች ግን በምንሰራቸው ማስታወቂያዎች በምንሰራቸው ማስታወቂያዎች ወይም ሰዎችን ፕሮስፔክት በተለያየ በምናደርግበት መንገድ ውስጥ ምን ማለት እንችላለን? ሰዎቻችንን በደንብ አድርገን
ፊልተር አድርገን ማምጣት እንችላለን ነው እንግዲህ ዶንት ቼዝ ፒፕል ቹዝ ፒፕል የሚባለውን ስትራቴጂ ነው የምትሉት ማለት ነው። ይሄን ብታደርጉ the right person የምትፈልጓቸውን ታርጌት ኦዲየንሶቻችሁን ወይም the right person ይሄንን መስራት የሚፈልጉ ሰዎችን ማግኘት ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ደግሞ ቲም ካልቸር የምንለው ነው። ይሄ ደግሞ እናንተ ጋር ወይም ቲማችሁ ጋር ያለው ኢነርጂ በተመሳሳይ ሌቭል የሚወርድ ነገር ነውና ቲሞቻችሁ ጋር ኢነርጂ ያው እንደምታውቁት ኢነርጂ የሚጋባ ነገር ስለሆነ ዌደር አንድ የእናንተ ኢነርጂ የደከመ ኦር የወረደ ኦር ብቻ እንደነዚህ አይነት እንትን ላይ ካለ ሴም ቱ ዳት ቲማችሁ ልክ እንደዚህ ነው ዱፕሊኬት እያደረገ ነው ሄዶ ቲማችሁ ጋር ይሄ ኢነርጂ ነው የሚወርደው። ለምን ኢነርጂ የመዋረዱ ነገር እንትን ስላለ ፓወር ስላለው ስለዚህ as much as possible ቲማችሁን በፖዚቲቭ ኢነርጂ ኪፕ አድርጋችሁ መሄድ ይኖርባችኋል። ለምንድነው ጉድ ቲም ካልቸር የሚባለው ምን ሊያካትት ይችላል ብዬ ደግሞ ሳሳያችሁ የመጀመሪያ ዊኖቻቸውን ወይም የቲሞቻችሁን ዊኖች ወይም ሰክሰሳቸውን አብራችሁ ሴሌብሬት ማድረግ መቻል አለባችሁ። ብዙ ፖዚቲቭ የሆኑ ቫይቦችን ቲሞቻችሁ ጋር ይሄ የቤተሰባዊነት ስሜቱን ትስስሩን ማምጣት መቻል አለባችሁና የእያንዳንዱ የቲሞቻችሁ ትናንሽ ሰክሰሶች ሊሆኑ ይችላሉ፣ ትናንሽ ዊኖች ሊሆኑ ይችላሉ። ያንን በሚያደርጉ ሰዓት የእውነት ይሄ ላይክ እያስመሰለን ፕሪቴንድ እያደረግን አይነት ነገር ሳይሆን የእውነት የነሱ ስኬት አፍተር ኦል እኮ አብረውን የሚሰሩ የስራ ባልደረቦቻችን፣ ቤተሰቦቻችን፣ ቲሞቻችን ሰክሰስፉል ሲሆኑ ትናንሽ ሰክሰሶቻቸው ራሱ ሊያስደስተን እነሱን በደንብ አድርገን ደግሞ ይሄንን ያመጡትን ሰክሰስ አፕሪሺየት እያደረግን ወደ ሌላ ሰክሰስ ደግሞ እንዲሄዱ ፑሽ እያደረግን አብረን ሴሌብሬት እያደረግን መሆን አለበትና ጉድ ካልቸር የሚባለው አንደኛው ይሄን ሲያካትት ነው። ሌላ ሁለተኛ ኔጌቲቭ ኢነርጂን ኦር አስተሳሰብን ማስወገድ ሲቻል ለምሳሌ አስቡት እናንተ ይሄ ምን እያልሽ ነው ካላችሁ እናንተ የመስራት ጠንካራ ፍላጎት ከሌላችሁ የመለወጥ ፍላጎት ከሌላችሁ የደረሳችሁበትን ያሳካችሁትን እየነገራችኋቸው እያበረታችኋቸው ቲሞቻችሁን ሞቲቬት እያደረጋችሁ ይዛችሁ ማትሄዱ ከሆነ አፍተር ኦል ምን አይነት ቲም ነው የምትገነቡት አሰባችሁት? እነዚህ ነገሮች እንግዲህ ጉድ ካልቸር የሚባለው ከሚያካትታቸው ነገሮች ደግሞ ሁለተኛው ይሄ ስለሆነ ይሄን አብራችሁ አካታችሁ ብትሄዱ ሌላው እርስ በርስ መደጋገፍና መረዳዳት ነው። እርስ በርስ መደጋገፍ መረዳዳት ማለት እንዳልኳችሁ ቲም ወርክ ላይ ብቻዬን ሻይን ላድርግ ብቻዬን ልውጣ የምንልበት ቦታ አይደለም። ቲሞቻችንን የነሱ እድገት አት ዘ ሴም ታይም የኛ እድገት ነው። እኔ እንደውም ይሄንን ለማለት ደፍራለሁ። ኔትወርክ ማርኬቲንግ ላይ ሊደሮች የሆናችሁ በደንብ ይሄን ትረዱኛላችሁ ብዬ አስባለሁ። የእውነት ከልጆቻችን እንግዲህ እናት አባት ለልጆቻቸው ኬር የሚያደርጉት አለ አይደል? በልጅነት በጣም የሚሰጡንን አቴንሽን ኦር ክትትል ተውትና አሁን ካደግን በኋላ ኦር ትላልቅ ሆነ ሁላችንም እንግዲህ በተለያየ ስራ ዘርፍ ውስጥ ምናምን ህይወትን እየገፋን እየመራን ነው። ቤተሰቦቻችሁ አሁን ካደጋችሁ በኋላ ከሚያደርጉልን ክትትል ኦር ይሄ በጣም ኢንቴንሽናሊ አደገች ያላደገች ብሎ ኤቭሪዴይ ለኛ እድገት ከሚከፍሉት ዋጋ በላይ ሊደሮቻችን ይከፍላሉ ማለት እችላለሁ። ኦር ትክክለኛ ሊደር ይሄንን የሰዎችን ምንድነው እርስ በርስ መደጋገፍና መረዳዳት ስላችሁ የሰዎች እድገት የቲሞቻችሁ ከናንተ በላይ የነሱ ሰክሰስፉል መሆን ከናንተ በላይ የነሱ ማደግ ውጤት ማምጣት በጣም ትልቅ ኢሹ ስለሆነ እዛ ላይ ነው የምንለውና ሁላችሁም ሊደሮች ደግሞ ይሄን እያደረጋችሁ አፍተር ኦል ለምንድነው ካላችሁ አፍተር ኦል ቲምወርክ ነው። የነሱ እድገት የኛ እድገት ነው። የነሱ ጥሩ ውጤት ማምጣት የኛም ድል ነውና ልክ እንደዚህ እርስ በርስ እየተደጋገፍን እየተረዳዳን ስንሄድ እንግዲህ የጉድ ቲም ካልቸር ያካትታል ብዬ ከምላቸው ነገሮች እነዚህ ናቸውና እነዚህ ነገሮች ከተስተካከሉና ቲሞቻችሁ ውስጥ ካሉ ቲሞቻችሁ ውስጥ ያሉ ሰዎች አብረዋችሁ የመቀጠል ቴንደንሲው በጣም ሃይ ነው። አት ታይም ደግሞ ልክ እንደዚሁ ከናንተ ጋር ደግሞ አዳዲስ ሰዎችን ደግሞ በደንብ አትራክት ታደርጋላችሁ። አዳዲስ ሰዎች ደግሞ ወደ ቲማችሁ እየገባ አብረዋችሁ የመቀጠል የመስራት የቤተሰባዊነት ስሜቱ ሲሰማቸው የመቀጠል ሂደቱ በጣም ከፍተኛ ነውና እነዚህን ሶስት ነገሮች እነዚህን ሶስት ነገሮች በደንብ ተጠቀሙ። እነዚህን ነገሮች በትክክል አፕላይ ካደረጋችሁ 100% ውጤታማ ማትሆኑበት ምንም ምክንያት የለም። እንደዚህም ደግሞ በግል እኔ እንዳግዛችሁ የምትፈልጉ ይህንን ኦንላይን ቢዝነስ መስራት የምትፈልጉ ያልጀመራችሁ ሰዎች ካላችሁ ዲስክሪፕሽን ላይ ቴሌግራም ቻናል ዩዘር ኔም ኦር ሊንክ አስቀምጥላችኋለሁ። እነሱን በመንካት
ቴሌግራም ቻናሉ ላይ በመምጣት ስቴፖችን በዝርዝር ማድረግ ያለባችሁን ስቴፖች አስቀምጬላችኋለሁ። በዛ ኮሙኒኬት አድርጋችሁ ልታገኙኝ ትችላላችሁ። አብረን ልንሰራ እንችላለን። እንደዚሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰብነታችሁን አሳዩ። መልካም